ሰላም ጤና ይስጥልን ውድ የማህበራዊ ሚዲያ ተከታዮቻችን እንደምን አላችሁ እንደምን ቆያችሁ? ስሜ ዘመድ የለገሰ ይባላል። በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች የታክስ ከፋዮች ትምህርት ባለሙያ ነኝ። ዛሬ ይዤላችሁ የመጣሁት ርዕስ የትርፍ ሰዓት ክፍያ በተመለከተ ነው። ከኔ ጋር ቆይታ እንድታደርጉ እየጋበዝኳችሁ የትርፍ ሰዓት ክፍያ ስሌት ምንድነው የሚለውን ለማየት እንሞክራለን ማለት ነው። የትርፍ ሰዓት ክፍያ ስሌት አንደኛው መደበኛ የስራ ጊዜ ማለት ምን ማለት ነው የሚለውን ስናይ ይህ ማለት እንግዲህ በቀን 8 ሰዓት የምንሰራበት የስራ ሰዓት ነው። ከዛ በተጨማሪ የትርፍ ሰዓት ስራ የክፍያ ሂሳብ ስሌት ማለት ደግሞ ሰራተኛው በመደበኛው የስራ ሰዓት ከተተመነው የሚታሰብ ስሌት ነው ብሎ ይዘረዝረዋል ማለት ነው። ይህንን መነሻ በማድረግ የትርፍ ሰዓት ስራ ክፍያ ሂሳብ ስሌትና አከፋፈሉ እንዴት ነው የሚለውን ደግሞ በሰንጠረዥ ለማየት እንሞክራለን ማለት ነው። በሰንጠረዥ ለማየት እንሞክራለን። አንደኛው እንግዲህ የትርፍ ሰዓት የተሰራበት ሰዓት ወይ ደግሞ ቀን ይሆናል። ሁለተኛው ደግሞ የክፍያ ሁኔታ ብሎ በሰንጠረዥ ያስቀምጠዋል። አንደኛው ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት በመደበኛ ሰዓት ክፍያው በ1.5 ተባዝቶ ይከፈላል ነው የሚለው የክፍያ ሁኔታ። ሁለተኛው ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት በመደበኛ ሰዓት ክፍያው በ1.5 ተባዝቶ ይከፈላል። ሶስተኛ ላይ በሳምንት የእረፍት ቀን የተሰራ የትርፍ ሰዓት በመደበኛው ሰዓት ክፍያ በሁለት ተባዝቶ ይከፈላል ነው የሚለው። አራተኛ ላይ በበዓላት ቀናት የተሰራ የትርፍ ሰዓት ክፍያ በመደበኛው ሰዓት ክፍያ በ2.5 ተባዝቶ ይከፈላል ብሎ ያስቀምጠዋል ማለት ነው። ስለዚህ መደበኛ ሰዓት ብለን የምናስበው በቀን 8 ሰዓት የሚሰራበት ይሆናል ማለት ነው። ይህ መደበኛ ሰዓት ተብሎ ይጠራል። ለዛ ነው መደበኛ ሰዓት በዚህ በተሰጡት ሬቶች ተባዝቶ ይከፈላል ብሎ የሚያስቀምጠው። ሌላው እንግዲህ የታክሱ ስሌትን ስናይ በወሩ ሰራተኛው ያገኘው የትርፍ ሰዓት ክፍያው በወሩ ከሚያገኘው ደሞዝ ላይ በመደመር ጠቅላላ በተገኘው ገቢ ላይ በሰንጠረዥ ግብር አከፋፈል ወይ ደሞዝ የግብር አከፋፈል ሰንጠረዥ ላይ መነሻ በመደመር ግብር ይከፈልበታል የሚለውን ያስቀምጣል። ምሳሌ በወር 15000 ብር ደሞዝ የሚከፈለው ባለሙያ በሳምንት የእረፍት ቀን የትርፍ ሰዓት በወር ውስጥ 20 ሰዓት ቢሰራ አንደኛው የትርፍ ሰዓት ክፍያው ስንት ነው? ሁለተኛው የሚከፈለው የስራ ግብር ስንት ነው ብለን ለማየት እንሞክራለን ምሳሌውን። ስለዚህ የቀን ደሞዝ ማግኘት ስንፈልግ የወር ደሞዝ ሲካፈል ለ30 ቀናት አድርገን እናገኘዋለን። ይሄ የቀን ደሞዝን ለማግኘት ካልኩሌት በመናደርግበት ወይ ደግሞ የምንሰራበት የወር ደሞዙ ሲካፈል ለ30 አድርገን እናገኘዋለን። በሰዓት የሚከፈለው ክፍያ እኩል ይሆናል የቀን ደሞዝ ሲካፈል ለ8 ሰዓት አድርገን በሰዓት የሚከፈለውን ክፍያ እናገኛለን። ምክንያቱም እያወራን ያለነው ወይ ደግሞ እየተወያየን ያለነው የትርፍ ሰዓት ክፍያ ስለሆነ ወዴት ማምጣት አለብን? የወራዊ ደሞዛችንን ወደ ቀን ከዛ ከቀን ደግሞ ወደ ሰዓት ማምጣት ስላለብን የቀን ደሞዛችን ሲካፈል ለ30 አድርገን በቀን የሚከፈለውን እናገኛለን። በቀን የሚከፈለውን ክፍያ ደግሞ ለ8 ስናከፍል መደበኛ በሰዓት የሚከፈለውን ክፍያችን እናገኛለን ማለት ነው። ያንን መነሻ በማድረግ በሰዓት የሚከፈል ክፍያ እኩል ይሆናል 500 ሲካፈል ለ8 ነው የሚሆነው። መደበኛ የስራ ሰዓት 8 ሰዓት ነው ብለናል። ይሄ እንግዲህ 62.5 ይሆናል። ስሌቱ የሚሆነው 62.5 ሲባዛ በ20 ሲባዛ በ2 አድርገን እናገኛለን ጠቅላላ ክፍያው። ያ ማለት ምን ማለት ነው? በ20 ያበዛ ነው። በሳምንት የእረፍት ቀናት ውስጥ 20 ሰዓት ስለሰራ ከዚህ በተጨማሪ ደግሞ በሳምንት የእረፍት ቀን የተሰራ የትርፍ ሰዓት ክፍያ በመደበኛ ሰዓት ክፍያ በ2 ተባዝቶ ይከፈላል ስለሚል 62.5 ሲባዛ በ20 ሲባዛ በ2 አድርገን እኩል ይሆናል 2500 ይወጣል ማለት። ስለዚህ መነሻ ላይ ያስቀመጥነው በወር ሰራተኛ ያገኘ የትርፍ ሰዓት ክፍያ በወሩ ከሚያገኘው ደሞዝ ላይ በመደመር ጠቅላላ በተገኘው ገቢ ላይ በሰንጠረዥ መሰረት ግብር ይከፈልበታል ስለሚል ደሞዙን 15000 ነው ብለናል። የትርፍ ሰዓት ክፍያው ደግሞ 2500 ነው የመጣው። ስለዚህ 15000 ሲደመር 2500 እኩል ይሆናል 17500 ይሆናል ማለት። በሰንጠረዥ መሰረት እንግዲህ ከ0 እስከ 2000 ታክስ አይከፈልበትም ብሎ ይዘረዝራል። ከ14000 ብር በላይ ከሆነ ደግሞ 35% ግብር እንደሚከፈልበትና ተቀናሹ 20-50 እንደሚሆን ያስቀምጣል። ያንን መነሻ በማድረግ 17500 ሲባዛ በ35% ሲቀነስ 2050 አድርገን ታክሱ 4075 ብር ይሆናል ማለት ነው። 4075 ይሆናል። ይሄ የትርፍ ሰዓት ክፍያው ከደሞዙ ጋር ተደምሮ የሚከፈለው ግብር ይሆናል ማለት ነው። ሌላው ደሞዙ ላይ እንግዲህ 15000 ላይ ምን ያክል ግብር ይከፍላል ብለን ስናይ ደግሞ ያው 14000 ብር በላይ ስለሆነ 15000 ለዚህኛው 15000 ሲባዛ በ35% ሲቀነስ 20-50 እኩል ይሆናል 3200። ይሄ በደሞዙ ላይ የሚከፈለው ግብር ይሆናል ማለት። ስለዚህ በልዩነት ደሞዙ ላይ ይከፈል የነበረው ግብር አለ። ከዚህ በተጨማሪ ደግሞ የትርፍ ሰዓት ክፍያው ደሞዙ ላይ ተደምሮ የሚከፈለው ግብር አለ።
ያንን በልዩነት ምን ያክል የትርፍ ሰዓት ክፍያ የስራ ግብር ይሆናል የሚለውን እናየዋለን ማለት ነው። ስለዚህ 4075 ሲቀነስ 3200 እኩል ይሆናል የትርፍ ሰዓት ክፍያ የስራ ግብር ይሆናል የሚል ያስቀምጣል። ስለዚህ የትርፍ ሰዓት ክፍያው የስራ ግብሩ 875 ይሆናል። በዚህ መሰረት 1625 የተጣራ ተከፋይ የትርፍ ሰዓት ክፍያ ይሆናል ማለት ነው። ዛሬ የነበረን ቆይታ በዚሁ እያጠናቀኩኝ በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ የሶሻል ሚዲያችን ላይ ማለትም በዩቲዩብ፣ በቲክቶክ አካውንት፣ በቴሌግራም፣ በፌስቡክ ላይ ጥያቄ፣ አስተያየት፣ ኮሜንት ካላችሁ በእነዚህ ማህበራዊ ሚዲያዎቻችን ላይ መጠየቅ ትችላላችሁ፣ አስተያየት መስጠት ትችላላችሁ። ለዛሬ የነበረን ቆይታ በዚሁ አበቃለሁ። ደህና ቆዩልኝ።